ያለ ኦሮሞ ህዝብ ኢትዮጵያ አልነበረችም። ኢትዮጵያ ብቻዋንም ኢትዮጵያ አትሆንም። የኦሮሞ ህዝብ በኢትዮጵያዊነት ዙሪያ ላይ በጣም ከፍተኛ አስተዋጽኦ አለው። በኢትዮጵያዊነት ላይ እንደውም የኦሮሞ ህዝብ ለብሔሩ ከታገለው ይልቅ ለኢትዮጵያ የታገለው ትግል የበለጠ ድርሻ አለው ብዬ አስባለሁ አምናለሁም። እሱ ብቻ አይደለም አድዋ እንደተባለው የዘመተው ሌላው ብሔር እኮ ብቻውን አይደለም። የትግሬ ብሔር ብቻ አይደለም፣ የአማራ ብሔር ብቻ አይደለም። ኦሮሞ እኮ ስንትና ስንት ኦሮሞዎች ዘምተዋል። ስንትና ስንት የኦሮሞ ጀግኖች አርበኞች እኮ አሉ አድዋ ላይ። ከዛም በኋላ ባሉት እነ ፊት አውራሪ ሀብተ ጊዮርጊስ ኦሮሞ ነበሩ እኮ። ሌላው ቀርቶ በሶማሌ ጦርነት ጊዜ በደርግ መንግስት ጊዜ ብዙ የኦሮሞ ብዙ በስም ሊጠቀሱ የሚችሉ ሜጀር ጀነራሎች፣ ሌተና ጀነራሎች የኦሮሚያ ተወላጆች የኦሮሚያ ልጆች ናቸው። ወራሪውን የሶማሌ ጦር ከኢትዮጵያ በማስወጣት ጉዳይ ላይ ከፍተኛ ዋጋ የከፈሉ እና የትናንት ታሪካችንም ይሄንን ነው የሚያሳየው። እንኳን ወደ ሩቅ ሄደን ለመፈለግ ይቅርና ሩቅ የሚያስኬደንም ምክንያት የለም። የትናንት ታሪካችን የኦሮሞ ህዝብ በኢትዮጵያ አንድነት ላይ የከፈለውን ዋጋ እጅግ አድርጎ ነው የሚያሳየን አጉልቶ። ታዲያ ይሄ ህዝብ የሌለበት ኢትዮጵያዊነት እንዴት አድርጎ ነው ኢትዮጵያዊ የሚሆነው?